ዳር ላይ ቻናል ለምን ተባለ? ዳር ላይ የተባለው ዲፕ ዳውን አንድ ሰው ህይወቱን ሊቀይር የሚችለው ባለቤቱ ራሱ ሲሆን፣ ሆኖም ግን ዳር ያሉ ሀሳቦችን ሊያያቸው የሚገቡትን ነገሮች ግን ማቀበያ ነው የሚሆነው ማለት ነው። እና በአጠቃላይ ዳር ላይ ቻናልን ህይወታችንን ዓለም ምን ትግል ብትሆን እንዴት አድርገን ልናሸንፋት እንችላለን? ህይወታችንን እንዴት አድርገን ቀለል ለማድረግ እንችላለን? ፋይናንሻሊ እንዴት ራሳችንን ማሳደግ እንችላለን? እንዴት ትንሽ ነገር ወይ ደግሞ ከችግር ተነስቶ እንዴት ትልቅ ነገር ላይ ይደረሳል? ዳር ላይ ቤተሰብ፣ ከዳር ላይ ኮሚኒቲ ደግሞ ብዙ የምናገኛቸው ነገሮች በእርግጠኝነት ይኖራል። ሰዎችን ምድር እንግዲህ ጥሩ ነገር አሳልፈንባት ሁላችንም ህያጅ ነን። ግን ስንኖር እንዴት አድርገን እንኖር? የሆነ ሰው ይኖራል፣ የሆነ ሰው ደግሞ አኗኗሪ ሆኗል በዚህ ሰዓት እና ሁላችንም እንዴት ኗሪ መሆን እንችላለን? ኦፍኮርስ የግል ኢፈርት ይጠበቃል። ግን ኢፈርት በጣም የሚያደርግ ሰው አለ። በጣም ብዙ ህይወቱን ስትራግል እያደረገ ያለ ሰው አለ። ግን እንደሚፈለገው ደረጃ ደግሞ ህይወቱ እየተለወጠ ያልሆነ በጣም ብዙ በርካታ ሰዎች አሉ። የልፋቱን የትጋቱን ያክል ደግሞ ስላልሆነለት ደግሞ ራሱን የሚያጠፋ በራሱ ተስፋ የሚቆርጥ ለህይወት ትርጉም የሚያጣ ሰው ደግሞ በጣም በዝቷል። በአንድም በሌላ በሆነ ሰዓት እነዚህ አይነት ስሜቶችን አስተናግደን ሊሆን ይችላል። ግን ደግሞ ሁሉም ሰው እዚህ ምድር እስካለ ድረስ መፈተኑ አይቀርም። በተለይ ጥሩ ነገር ያደረጉ ሰዎች በህይወታቸው ውስጥ ጥሩ ነገር አሁን ላይ ያሉ ሰዎች ፋይናንሻሊ ሊሆን ይችላል፣ በቤተሰባቸው፣ በግል ህይወታቸው፣ በተለያየ ህይወታቸው ጥሩ ነገር ያሳለፉ ሰዎች ግን የሆነ ህይወታቸው ላይ እኛ ዛሬ ላይ የምናሳልፋቸውን ወይ ደግሞ የሆነ ሰው አሁን ላይ የማይሰማውን ጥሩ ስሜቶች ያ ሰው ማሳለፋቸውን እና እንዴት ማሳለፋቸው የሚለውን ከሰዎች ህይወት ተሞክሮ እንወስዳለን። እርስ በርስ እንማማራለን። አዛኝ ዘዴ ሰው ልጅ ማህበራዊ ፍጡር አይደለም እና ደግሞ ብዙ ስሜቶቻችንን ሼር እናደርጋቸዋለን። ወጣቶች በጣም ሼር እናደርጋቸዋለን እርስ በርስ እና ዓለም በራሷ ቻሌንጅ ብትሆን ደግሞ እያደር ዘመኑ የሚመጣበት ነው። በጣም ብዙ ችግሮች አሉ እና በዛው ልክ ደግሞ ብዙ መፍትሄ የምናገኝባቸው ብዙ ራሳችንን የሚለውጥባቸው ነገሮች አሉ። ግን ምን አለ አሁን ላይ ግን እኛ ያደግንበት አስተዳደግ በተለይ የዘንጥራዎቹ ብዬ የማስባቸው ሰዎች ያደግንበት አስተዳደግ ማኑዋል ነው። አሁን ዘመኑ ደግሞ ብዙ ነገሩ ከሶፍትዌር ጋር የተያዘ ነው። እኛ ትንሽ ቀጥተኛ ስትሪክቶች አይነት ነገር ነው። የሶሻል ሚዲያ ሰዎች አለን በአጠቃላይ ግን እነሱ ትንሽ አስረው ይዘውናል ብዬ አስባለሁ። ትንሽ ራሳችን ነፃ አይደለን፣ ለቀቅ ያለን ሰዎች አይደለን ብዬ አስባለሁ። ይህ ዘመን ደግሞ የሚፈልገው ፍሌክሲቢሊቲ ያለ ፍሌክሲቢሊቲ ማለት የሆነን ነገር በተለያየ አይነት መንገድ እንዳደረገው ይፈልጋል። ዛሬ ላይ የሆነ ነገር ልንከፍት የሆነ ስራ የምንፈልግ ሶሻል ሚዲያ ላይ በደንብ ማስተዋወቅ ይጠበቅብናል። ኖቱን ቲክቶክ፣ ዩቲዩብ በተለያዩ ፕላትፎርሞች መጣው ይጠበቅብን ይችላል። እንዴት ነው ያችን ነገር መስበር የምንችለው? ደግንበት የመጣንበት የተሰራው ጭንቅላታችን ውስጥ ያለው ቦንድ በጣም ስትሮንግ ነው። እሱን ለመቅረፍ ኢዚ አይደለም፣ በት ግን ይቻላል። ከተፈለገ የማይቻል ነገር የለም እና ዛሬ ላይ የሆነን ሰው እያየ ነው፣ ግን አልገባንም። ብዙ ነገር እያሳለፈ እንደሆነ አልገባንም። ስናየው አለባበሱ ምናምን የሚጨገው ላይ መስለን ይችላል። ጀጅ የምናደርገው በዛ እየሆነ እርስ በርስ ለመረዳዳት ክፍት መሆናችን ለመተጋገዝ ክፍት መሆናችን በጣም እየራቀ ነው። ግን በዚህ ዘመን ስራ ስላለው ወይ ተቀጥሮ የሆነ ገንዘብ ስላገኘ ምናምን ብቻ ግን ጥሩ ነገር ነው ያለው ብሎ ማለት አንችልም። ድሮ አንድ ሰው ከተማረና ከተቀጠረ በቃ እሱ ነበር የሚፈለገው። አሁን ተማሪ ተምሮ ስለመቀጠር የሚያስብ ከሆነ አሁን ዘመኑ አይፈቅድለትም። በጣም መከበር ያለበት አንድ ቱል ነው፣ የሆነ መሳሪያ ነው። በተለይ ዩኒቨርሲቲ ላይ መማር የሆነ ነገር የሚሰጠው ነገር አለ። በራሱ መማር ግን መጥፎ ነገር አለ። በተለይ ደግሞ የሚወዱትን መማር ፋይናንሻል ሊሆን ይችላል። ወጣ ተማሪ እና ካምፓስ ውስጥ ያለ ተማሪ እኩል አይደለም የሚሆነው። ምን ማለት ነው? ካምፓስ ላይ ያለ ተማሪ ሰው ማግኘት የሚፈልግ ብዙ አይቸገርም። አጠገቡ ያለን ሰው ማናገር ይችላል። ክላስ ውስጥ ያለውን ሰው ማናገር ይችላል። በጣም ብዙ ብቻ አክሰስ አለ። እኔ አሁን ከፎር ካምፓስ ተማሪዎች ማናገር የሚፈልገው ነገር እሱ ነው እና እኛ ደግሞ ወጣን ደግሞ ሰዎች ደግሞ መፍትሄያችን ለየቅል ነው። አዛኝ ዘዴ ግን ኑሮ ተደስቶ እሑድ 2 ሰዓት ላይ ላይቭ ስትሪም ይኖረናል። ቅዳሜ ላይ ደግሞ ቪዲዮዎች ይለቀቃሉ። ከሰኞ እስከ ዓርብ ባሉት ላይ ደግሞ የተለያዩ ሾርቶችን እንለቃለን። ሁሉም ሰው የሆነን ሰው ህይወት ውስጥ ገብቶ
ማንም ምንም ሊቀይር አይችልም። ባለቤቱ ተነስቶ ካልተቀየረ ካልሰራ በስተቀር ግን አጠገቡ ያሉ ሰዎች ግን የሆነ ሀሳብ ሊሰጡት ይችላሉ፣ መፍትሄዎች ሊሰጡት ይችላሉ። ካለበት ሁኔታ ሊያላቅቁ የሚችሉትን ነገሮች ሊሰጡ ይችላሉ። ዳር ላይ የተባለበት ምክንያት ያ ነው ማለት ነው። እና ውስጣችንን ገብተን ራሳችንን ከፈጣሪ ቀጥሎ ራሳችንን እንግዲህ ራሳችንን የምናውቀው። በእርግጥ የሰው ልጅ ራሱን እንኳን ያውቃል ብዬ አላምንም እኔ በግሌ። ፈጣሪ ግን ያውቃል ብዬ አስባለሁ። የሆነ ሰው የሆነ ነገር ውስጥ ቢገባ እንዴት አድርጎ ከዛ ነገር ውስጥ ይወጣል? የሆነ ሰው የሆነ ነገር ቢሰጠው እንዴት አድርጎ ያንን ነገር ማኔጅ ሊያደርግ የሚችለው የሚሆን ነገር ግን ፈጣሪያችን ያውቃል። ዳር ዳሩን ያኛው የሚታየውን የሆነ ሰው አይታየውም፣ የሆነ ሰው የሚታየውን ደግሞ የሆነ ሰው አይታየውም። እና ዳር ዳር ሀሳብን እንሰጣጣለን። እነዛ ዳር ዳር ያሉ ሀሳቦችን ደግሞ ወስደን ደግሞ የሚጠቅሙን ለህይወታችን ተገብረዋለን ማለት ነው። እና ዳር ላይ ያሉ ሀሳቦችን ነው የምንሰጠው ማለት ነው። ከዛኛው ዳር የተገኘውን ሀሳብ ወደ ውስጥ ያስገብቼ ይሆናል ላይሆንም ለህይወት ይጠቅማል አይጠቅም የሚለውን ደግሞ እኔ ነኝ ሁኔታ ሊያውቅ የምችለው። ሁሉም ሲራሱ የሚያውቀው እሱ ነው። እና እነዛን ሀሳቦች ወስጄ ዲሳፕላይ እንደማረጋቸው ይለማቀው። ስለዚህ ወደ ውስጥ እንገባ ማለት ነው። ዳር ዳሩን ግን እናወራለን ማለት ነው። ዳር ላይ ዩቲዩብ ቻናል ሰብስክራይብ አድርጋችሁ ጠብቁ። እናመሰግናለን። የእውነት ከልብ ይወዳችኋለሁ። አመሰግናለሁ። ሰላም